ትንሽ ጨምሯል ማለት ነው። ትንሽ ጨምሯል ማለት ነው ዋጋው። ድንች ውስጥ ላይ እዚህ ጠይቅ። ዋጋ ስንት ነው? አባ ሽንኩርት ሰው ይመርጣሉ ማለት ነው። አሁን እኔ ሱር ለቤተሰብ ሽጡልኛል። ችግር የለም። ያውቀዋል አንተ እና ጠብቀኝ እዚህ ጋር። አሰላሙ አለይኩም ጋይስ፣ እንዴት ናችሁ? ዛሬም በሌላ ዴይሊ ብሎግ ተመልሼ መጥቻለሁ። በዛሬው ቪዲዮአችን የአዲስ አበባ ውስጥ የአስቤዛ ዋጋ ከምን ደረሰ፣ እንዴት ነው የሚለውን ነገር የአስቤዛ ዋጋ ቼክ እናደርጋለን። አሁን ያለሁት ሀይሌ ጋርመንት አትክልት ተራ ውስጥ ነኝ ያለሁት። በጣም ሰፊ ግቢ ነው። በጣም ብዙ አይነት አትክልቶች አሉ። እዚህ ግቢ ውስጥ የሽንኩርት ዋጋ፣ የቲማቲም ዋጋ፣ የድንች ዋጋ፣ የቆስጣ፣ ጎመን፣ ብርቱካን፣ አቮካዶ ሁሉንም ቼክ እናደርጋለን። ያው የአትክልት ዋጋ አንዳንዴ በጣም ከፍ ይላል፣ አንዳንዴ ደግሞ ዝቅ ይላል በጣም፣ አንዳንዴ ደግሞ ባህል ላይ ይሆናል። በየሰዓቱ ማለት ነው እና በቀን ውስጥ ልዩነት ያመጣል። የዚህ ሰሞን ፕራይስ ዋጋ ምን ይመስላል የሚለው ግቢውን ላሳያችሁ። ጠዋት ነው ሰዓቱ አሁን፣ ግን ስቲል ፀሐይ አልወጣም፣ ዳመና ነው። መግቢያ በዛ በኩል ነው የገባሁት። ከዚህ ጀምሮ ወደ ላይ ሰፊ ግቢ ነው በጣም እንጠይቃለን። አክቹዋሊ እኔም ስለምገዛ እዚህ ዙኪኒ ምናምን ነው የሚታየኝ። ሽንኩርት፣ ቲማቲም ወዳለበት ሳይት እንሄዳለን። ዛሬ እንደውም ብዙ ሰው የለም። ያው በጣም ቢዚ ነው የሚሆነው የአካባቢ። እኛ በዛኛው ሳይድ እንሂድ፣ በዚህኛው ሳይድ ማለት ነው። ቲማቲም አለ እዚህ ጋር። ስንት ነው ሽንኩርት? 80። ቲማቲምስ 75 ብር 1 ኪሎ። ስንት ነው? ችርቻሮ ነው የምፈልገው። 1 ኪሎ ምናምን አለች። ቲማቲም አንድ። ከዛ ሽንኩርት አለች። ሽንኩርት ከዛ ድንች አለች። እሺ ይሄን አንድ ያነና ሰጪ አንዳንድ ዋጋ ስንት ነው? ቲማቲም 80 ብር። እሺ ካሮት 90 ብር። ካሮት አልፈልግም፣ ድንች ነው ያልኩህ። ሽንኩርት ስንት ነው ያለኝ? እዛ ስንት ነበር ያለኝ? 75 አይደለ? አንድ ሁሉ አንዳንድ ነው ፈልገው። ትንሽ ጨምሯል ማለት ነው። ትንሽ ጨምሯል ማለት ነው ዋጋው። ቀይ ስር ኮሰር ያልገዛ ምን? ኧረ አይደለም የራሴ ነው። ከውጭ ነው። ቴሌ እንደዛ አይነት የለው። ስልክ ኦኬ። ካሜራ አላት ሰው
የላትም አይደል? አልሐምዱሊላህ። ዋጋ ጨምሯል ወይስ ረክሷል? መጣ? እሺ ማነው ስም? ባዩ እዚህ ነው የምትሰራው? ከፍል እንደዚህ ነው ዋጋ? መች ነው የጨመረው? አንተ በፊት እኮ በጣም ርካሽ ነበር። 30 ብር ነበር እኮ 30 ብር ምናምን ነበር። እዚህ ደግሞ በጣም ነበር የሚቀንሰው። አሁን 80 ነው አይደል? 85 ውጭ ጨምራል አይደል? እዛው ውጭ ቀንሰው ውጭ ቀንሰው እዚህ ጨምሮ እንዴት እዚህ ከዚህ እዚህ እነዛ ብዙ ከዚህ ስለሚወስዱ ይቀንስላቸው። ብዙ አንድ 100 ኪሎ እዛ ነበር ታዲያ የምንገዛው። እንደዛ ተለኝም ነበር ቅድም ቲማቲም በትንሽ ይሸጣል በስራ ብር ይሸጣል። ቲማቲም ስንት ነው ውጭ? 60 ብር 65። ኧረ እባክህ ታዲያ እንደዛ ነበር እኮ የምትለኝ። ይነግረኝ ነበር ግን አልነግረኝም ነበር። ያውቀዋል ይጨርቃል። እዚህ በፊት በጣም ርካሽ ነበር የሚሸጠው እና አሁን ደግሞ እዚህ ተከልክሎ ራሱ ከወረደ እንጂ 70 ብር 80 ብር ገብቶ ነበር። ረክሶ ነው ሽንኩርት 120 ብር ገብቶ ነበር። በራሱ ብዙ ወርዶ 120 ብር በጣም ይገርማል። ሰው እዚህ ግቢ ላይ ዋጋ መጨመር ጀምረዋል። ውጭ ላይ ነው የሚቀንሰው አሉኝ። ስለዚህ ውጭ ላይ ቼክ እናደርጋለን። ቲማቲም እንገዛለን። እነዚህ እዛ ነበሩ። ከዛ እነዚህኞቹ የሚያከፋፍሉት ብቻ ነበሩ። እሺ እስኪ ሌላም ነገር ካለ እያየን እንገዛለን። ድንች ውስጥ ላይ እዚህ ጠይቅ። ዋጋ ስንት ነው? አባ ሽንኩርት 85 ተመሳሳይ ነው። አቮካዶስ ስንት ነው? አቮካዶ እናት 100 አንተ ጨምረዋል። በዓል አለ እንደ በቅርቡ ስንት ነው? 80 ብር ነው። ጨምረው ነው ዝም ብለው? አዎ ጨምረብን እንጂ 80 ብር። ኦኬ እሺ። እዚህ ያለ ሽንኩርት ስንት ነው እናት? 75 እኛው 70 ወይስ ቼክ ነው? የማያውቅ ሰው ግን በጣም ነው አንተ የሚበላ። ሽንኩርት 85 ብገዛ ይሻላል 1 ኪሎ። ለምን ካልክ አሪፍ ነገር ይሻላል። ኦኬ ያው ነው 70 ብር ብቻ ይስጥ። ትናንሽ ነው ደህና ነገር አሪፍ። እሺ ይሄኛው ቅድሙ አሪፍ ዘጋሪ 85 አይደል? 85 ግቢው ጋር ያለው ዋጋ ማለት ነው። ስንት ነው? ዘርስ ይደል ቸሪፍ ነው። እሺ አንድ ነው ፈልግ። አንድ ኪሎስ የለም እዚህም እንደዚህ ነው እንዴ? ኧረ ያነሳሉ አውቀው አንዳንድ ልክ ነው። ለምን እንደዚህ የሚጠግቡት? ብዙ ሲሰሩ ጊዜ ያው ስራ ፈልጉ ማስጠላቸው እንደ ቶሎ ነው እኮ እንደውም የሚያልቅላቸው። ስንት ነው ሽንኩርት? ሽንኩርት ስንት ነው? 80 ትሸጣለህ አንድ?
1 ኪሎ ትሸጣለህ? አሸጥም አንተ የሚሸጥ የለም ማለት ነው። በቃ 1 ኪሎ ስሚል እሺ ሰው ይመርጣሉ ማለት ነው። አሁን እኔ ሱር ለቤት ስለሆነ ሽጡልኛል። ችግር የለም። ያውቀዋል አንተ እና ተጠብቀኝ እዚህ ጋር ብሩዘር 80 ብር ዝርዝር ያዝስኪ 70 ነው። 15 ብቻ ነው። ትስተናገራለህ? ፊስታ ይሄ እዚህ ላይ እዚህ ጋር አስቀምጥ ነው ልሽጥህን ከመጣዘው ለሱ ይቀንሱለታል። ለእኔ ደግሞ ከ1 ኪሎ መግዛት አይቻልም። ስለዚህ ልግዛልህ ብሎኝ ያው እሱ ልኬዋለሁ። ኧረ እባክህ ሰጠሽ? ይገርማል በጣም። እሺ በስራ አድርጎ ነው። ሌላ ምን ቼክ እናድርግ? አቮካዶ 80 ነው አይደል? አቮካዶ በብዛት ነው 80። በብዛት ነው እንዴ? አንድ ስንት ነው? እዛ ገለ ይጥላል። 1 ኪሎ በስንት? በ100 ብር። ከዛ በኋላ የሚቀንስ የለም? ተከራከራትና 100 ብር ከረደች ለ1 ኪሎ ተገዛለች። እስኪ ወረዛኒ ላዘለ ከበረ ይከብረ ከሆነ ይዝላል። ሰላጣ ነው ስንት ነው? እንደዚህ ማለት ምን መዲብ ትገዛለህ? ያምራል። ስንት ነው የሚመደበው? 50 ብር አከውለ ከ1 ኪሎ ያልፋል። ከ1 ኪሎ አንተ እዚህ ነበር በቃ ምን ገዛው? ምን አለ በዛ በኩል ምን አለ? አንድ ፍሬ በፍሬ ይሸጥልሃል። ምን አንድ ፍሬ ትፈልጋለህ? ይሸጥልሃል። ለማየት ከባድ ነው። ይሄኛው ለማየት ሌላ ጊዜ እንደዚህ ሲመጣ አዲስ ሰው ማለት ነው ትነግራችኋለሽ። ማንጎ ምናምን የለም እንዴ? ማንጎ ውድ ነው። ስንገባ መስኪባ 130 ብር ነው። 130 ካሮት 40 ብር ነው ያለችኝ ቅድም። እዚህ ጋር መደብ ይሄ ስንት ነው? እስኪ ስንት ነው ካሮት? መደብ ካሮት ቃሪያ ስንት ገባ? እሺ አመሰግናለሁ። ወደዚህ እንሂድ። በፍሬ ነው። ፓፓያስ 30 ብር 30 ብር። ትልቅ ነው ያነሳው? ትልቁ አንስቶ ሳን ፈልገው አቀም ቲማቲም ነው እንደዚህ መደብ ይገዝ። ቲማቲም ያምራሉ እነዚህ ራሱ ላዝል በቃ እንውጣ በይነ መውጫ እዚያ እንግዲህ ሸማን ብቻ ትቻሉ። አክቹሊ እየጠየቅኩኝ ዝም ብዬ ሳልገዛ መውጣት ደብሮኝ የገዛው ጀስት አንዳንድ ምናምን ነገር ገዝቻለሁ። ለቤት ይሆናል። አሁን ላይ ቲንክ ትንሽ ጨምሯል። ከዚህ በፊት እንዳልኳችሁ ነው። አንዳንዴ ማለት የሆነ 30 ብር ይገባል፣ 25 ብር ይገባል። ቲማቲም ሽንኩርት ማለት ነው። አሁን ደግሞ 80 70 60 ምናምን አካባቢ ነውና የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። ቻው።